በርካታ አዳዲስ ዜናዎችን ይዤላችሁ መጥቻለሁ። አጠር አድርጌ ያቀርብላችኋለሁ። እስከ መጨረሻው ግን ኮፒ ሊንክ እያደረጋችሁ አብራችሁን ቆዩ። በዛሬው ዕለት እስራኤል የኢራኑን የባህር ኃይል አዛዥ መግደሏን የኢራን አብዮታዊ ዘብ አስታውቋል። በዚህ ምክንያት ኢራን ያጸፋ እርምጃ ያለቻቸውን ከባባድ እርምጃዎችን በእስራኤል ላይ የፈጸመች ሲሆን በአንድ ጊዜ 10 ሚሳኤሎችን ወደ ተለያዩ የእስራኤል ከተሞች አስወንጭፈው ጥቃት ሰንዝረዋል። ከዛ ውስጥ እጅግ የከፋ የተባለው ጉዳት በእስራኤል ላይ የደረሰው ማለት ነው በሃይፋ አካባቢ የተሰነዘረው ጥቃት ነው። በሃይፋ የሚገኘው እጅጉ ግዙፉ የነዳጅ ማጣሪያና የኬሚካል ማጣሪያ እንደተመታ እየተዘገበ ይገኛል። የእስራኤሉ ቻናል 12 የተመታው የነዳጅ ማጣሪያ አቅሙን ሲገልጽ ማለት ነው በቀን ውስጥ 10 ሚሊዮን ቶን ድፍድፍ ነዳጅ የማጣራት አቅም ያለው ለአውሮፓ ገበያም ጭምር ነዳጅ ማቅረብ የሚችል ቁልፍ ተቋም ነበረ። የሚያስገርመው ደግሞ በሌሎችም በዛ በሃይፋ አካባቢ በተሰነዘሩ ጥቃቶች አማካኝነት በሃይፋ አካባቢ በርካታ ቦታዎች ላይ የመብራት መቋረጥ አጋጥሟል። ትላንት ቴህራን አካባቢ አሜሪካና እስራኤል በሰነዘሩት ጥቃት መብራት እንደተቋረጠ ነግሬያችሁ ነበረ። በሌላ ዜና ደግሞ የስፔን መከላከያ ሚኒስትር ከኢራን ጋር ውጊያ ላይ የተሳተፉ ቀጥተኛ ተሳትፎ ያላቸው የአሜሪካ የጦር አውሮፕላኖች በእኛ የአየር ክልል ውስጥ እንዳይንቀሳቀሱ ብለው አግደዋል። በሌላኛው ዜና የተባበሩት አረብ ኤሚሬትስ በዱባይ የሚገኙ የተለያዩ የኢራን ተቋማት ለምሳሌ እንደ ሆስፒታል አይነቶችን ማለት ነው ዘግታለች። በዚህም ምክንያት ኢራን ያጸፋ እርምጃ ወስዳለች። ኢራን በኢራን ውስጥ የሚገኙ 1200 የኤሚሬትስ ዜጎችን የመኖሪያ ፍቃድ ሙሉ ለሙሉ ሰርዛለች። በሌሎች አጫጭር ዜናዎችን መለስላችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ሰባር የተባሉ 3 ዜናዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ኢራን በደቡብ እስራኤል ላይ በሰነዘረችው ከባድ ጥቃት ማለት ነው የኬሚካል ፋብሪካን መምታቷን ተከትሎ አየር መበከሉ ወይም ደግሞ አደገኛ ኬሚካል መሰራጨቱን ተከትሎ የአካባቢው ነዋሪዎች ወይ ለቀው እንዲወጡ ወይም ደግሞ ወደ ቤታቸው ገብተው እንዲቀመጡ መመሪያ ወይም ማስጠንቀቂያ ተሰጥቷቸዋል። በሌላ ዜና በቅርቡ በሚደረገው በ2026 በሚደረገው እጅግ ተጠባቂ የዓለም ዋንጫ ላይ እስራኤል የምትሳተፍ ከሆነ ስፔን ራሴን አገላለሁ ስትል መግለጫ ሰጥታለች። በሶስተኛው ዜና አሜሪካና እስራኤል በጥምር ባረጉት ጥቃት በቴህራን የኃይል መቋረጥ እንዳጋጠመ ማለት ቴህራን አካባቢ መብራት እንደሌለ የኃይል መቋረጥ እንደተፈጠረ እየተነገረ ይገኛል። በሌላ ዜናዎች እመለስላችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እስራኤል የሆሳና በዓል እንዳይከበር ከለከለች። የላቲን ፓትርያርክ ዛሬ ባወጣው መግለጫ የቤተ ክርስቲያኒቱ መሪዎች በትንሣኤ ቤተ ክርስቲያን ውስጥ የሆሳና በዓል ቅዳሴ እንዳያደርጉ ተከልክለዋል። ድርጊቱን በታሪክ ታይቶ የማይታወቅ የሚወገዝም ነው ብለዋል። በተጨማሪ በእስራኤል ውስጥ ክርስትናን መስበክ በወንጀል የሚያስጠይቅ የሚያሳስር አደገኛ ወንጀል ተብሏል። እሱ ብቻ አይደለም። የእኛ ታሪካዊ ቅርሳችን እጅግ በእስልምና የተከበረው ቦታ አላቅሳ መስጂድም ከተዘጋ 3 ሳምንት ሆኖታል። በተጨማሪ በኢየሩሳሌም የሚገኝ እጅግ ጥንታዊ በርካታ ዓመታትን የቆየ ቤተክርስቲያን ከሳምንት በፊት መዘጋቱ ዘግቤላችሁ ነበረ። ይሄም እውነት ነው። እንግዲህ በእስራኤል ውስጥ የአይሁድ አማኝ ካልሆንክ እጅግ የምትጨቆን የሃይማኖት እኩልነት ወይም ደግሞ የሃይማኖት መብት የማይከበርበት ሀገር እየሆነ እየመጣ ይገኛል። በርካታ ጊዜያት በርካታ አማኞች የሚተቹበት ብዙ ድርጊቶች የሚፈጠሩበት ሀገር ሆኗል። እንግዲህ እኔ ሳወራ ውሸት ነው የሚመስላችሁ ወይም ፕሮፓጋንዳ ነው የሚመስላችሁ ይህንን ሁላችሁ ማጣራት ትችላላችሁ። እናንተ ሀሳባችሁ ሁላችሁም ኮሜንት ላይ አስቀምጡ። በሌላ ዜናዎች መለስላችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።